በኤፍኤ ካፕ አምስተኛ ዙር አርሰናል ዛሬ ከማንስፊልድ ታውን ጋር ከሜዳው ውጪ 9 ከሩብ ላይ ጨዋታውን ያደርጋል። ከዚህ አስቀድሞ ማይክል አርቴታ ለጋዜጠኞች መግለጫ ሰጥቷል። ዋና ዋና ሀሳቦችን እናንሳ። የመጀመሪያው ጉዳት ዜና ነው። ሳሊባ አሁንም ለጨዋታው የመድረሱ ነገር አጠራጣሪ እንደሆነ ተናግሯል። ሌላው ማክስ ዶማን ነው። ማክስ ዶማን የመሰለፍና ለጨዋታ ላይ አስተዋጽኦ የማድረግ እድሉ ሰፊ ነው ብሏል። ሌላው ከእንግሊዝ ብሔራዊ ቡድን መመረጥ ጋር ተያይዞ ከጋዜጠኞች ለቀረበለት ጥያቄ ለሉዊስ ስኬሊ ነው። ሉዊስ ስኬሊ እድል ለመስጠት እንደሚሞክር ተናግሯል። ሌላው ስለ ማንስፊልድ ታውን ሜዳ ተጠይቆ ነበረ። ያው ይሄኛውን አርቴታ የኤፍኤ ካፕ ውበቱ አንዱ ልዩ የሚያደርገው ይሄ ነው ብሏል። ትልልቅ ቲሞች ከሜዳቸው ውጪ ከትንሽ ቲሞች ጋር በሚያደርጉት ጨዋታ እንደዚህ ነገሮች ያጋጥማል ብሏል እና ለዛሬውም ፍልሚያ ዝግጁ እንደሆነ ተናግሯል። ሌላው የማንስፊልድ ታውኑ አሰልጣኝ ክላፍ ናቸው አስተያየት የሰጡት። ያው እሳቸው የገለጹት አርሰናል በፕሪሚየር ሊግ አንደኛ ነው፣ እኛ ደግሞ በሊግ ዋን መጨረሻ አካባቢ ነው የምንገኘው ብሏል። 16ኛ ነው ማንስፊልድ ታውን ያለው በሊግ ዋን እና ከመጀመሪያው ደቂቃ እስከ መጨረሻው ደቂቃ ለመፋለም ዝግጁ መሆን አለብን ብሏል። ሌላው ደግሞ የአርሰናል ትልቁ ፈተና ለተቃራኒ ቡድን የሚሆነው ኮርና ነው። እሱንም ለመከላከል ዝግጁ መሆን አለብን ብሏል። ያው የዛሬውን ጨዋታ የሚመሩት ቶማስ ብራመል ናቸው፣ የመሀል ዳኛው ማለት ነው። የማንስፊልድ ሜዳ ወደ 10,000 ገደማ ደጋፊዎችን መያዝ ይችላል። ለመጀመሪያ ጊዜ ሁለቱ ክለቦች የተገናኙት ኦልሞስት 100 ዓመት ሞልቶታል። በጨዋታው አርሰናል 2-0 አሸንፎ ነበር ከ100 ዓመት በፊት። የዛሬው ውጤት ምን ይመስላል?